ሰላም ሰላም ውድ አድማጭ ተመልካቾቻችን ኤቢ ነኝ። ዛሬ እስኪ ማህበረሰባችን ስለ ስራ ጉዳይ ምን እያለ ነው የሚለውን ለማየት እንሞክራለን። በስፋት እንዳስሰዋለን። ቤተሰቦች ምን ይላሉ? ልጆች ስለ ስራ ምን ይላሉ? እንደዚሁም ደግሞ በወጣት ደረጃ እንደዚሁም በሽማግሌዎች ደረጃ ስራን እንዴት እየተመለከትነው ነው የሚለውን እናያለን። ውድ አድማጭ ተመልካቾቻችን በደንብ አዳምጡን። የመሰለንን ሳይሆን እውነታውን እንናገራለን። እና አሁን በጣም እየገረመኝና በጣም አስቸጋሪ ነው ብዬ ስላሰብኩት ነው በዚህ ጉዳይ ላይ ለስራ ብዬ የወጣሁት። እና አንዳንድ ሰው የሚጠይቀውን እስከማያውቅ ድረስ ይሄ ስራ አይሆንም፣ አንተን አይመጥንህም፣ ላንተ አይሆንም፣ ላንተ አይበጅም ይልሃል። ሰው በቃ ማህበረሰቡን ፍራቻ፣ ሰውን ፍራቻ፣ የጓደኞቹን ፍራቻ፣ በቃ ቤት ውስጥ ያለ ስራ ተቀምጠዋል። ስራ የሚያውቅ ብዙ ሰው አለ፣ ስራ የሚችል ብዙ ሰው አለ፣ ራሱን መቀየር ማህበረሰቡን መቀየር የሚችል ብዙ ሰው አለ። ግን ያንን እንዳያደርግ በቃ ማህበረሰቡ አስተሳሰቡ ራሱ ሊሚቴሽኖች የሆኑበት የያዙት ነው፣ ገደብ የሆኑበት የያዙት ነው። ሰው ምን ይለኛል፣ ስራ ለመስራት ምን ይለኛል አስፈላጊ አይመስለኝም። ግን ሰው ሁሉ ይሄን ጥሶ መውጣት አልቻለም። ይሄን ሊሚቴሽን ማለፍ አልቻለም። ይሄን ባሪየር ማስነሳት አልቻለም። በአእምሮ ውስጥ በቃ ሼም ይዘዋል፣ ያፍርበታል። እና በዚህ ጉዳይ ላይ እንደዚህ በዚህ ጉዳይ ታስራችሁ ቤት ውስጥ ቁጭ ያላችሁ፣ እንደዚሁም ማህበረሰቡ በማይሆን አስተሳሰብ ሁሉንም ማለት አይቻልም ስራ ወዳጅ ማህበረሰብ እኛ ማህበረሰብ ውስጥ ብዙ ነው። ግን በአብዛኛው የስራ ባህላችን ብዙም ስላልሆነ ቤት ውስጥ ወጣት ተቀምጦ ሽማግሌና አሮጊቶች የሚሰሩበት፣ እንደዚሁም ደግሞ በቃ